ሰላም ሰላም እንዴት ናችሁ? ውድ የፍቅር ጣቢያ ዩቲዩብ ቻናላችን ቤተሰቦች እንዴት ከረማችሁ? ዛሬ የምናየው ወንድ ልጅ በናፍቆት እንዲሰቃይ የሚያደርጉ 5 የሴት ልጅ ተግባራትን እንመለከታለን። ወንድ ልጅ እስከ ህይወትሽ ፍጻሜ እንዲናፍቅሽ የሚያደርጋቸው ነገሮች ምንድናቸው የሚሉትን ላንቺ ነግርሻለሁ ማለት ነው። እነዚህን ነገሮች ተግባራዊ ካደረጋችሁ አንድ ወንድ እስከ ህይወቱ ፍጻሜ እየናፈቀሽ እንዲኖር የሚያደርጉት ነገሮች ይሆናሉ ማለት ነው። ይሄ ማለት ምንድነው? በዙሪያሽ ያሉ ወንዶች እነዚህን ባህሪያት አንቺ ላይ አዩ ማለት ሁሌ አንቺ እንዲናፍቁሽ እንዲያድኑሽ ያደርጋቸዋል ማለት ነው። እነዚህን ነጥቦች ነግራቸዋለሁ። አብራችሁን እንድትሆኑ ጋበዝኳችሁ። ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች እንዲደርሳችሁ የደውልን ምልክት በመጫን እኛን መከታተል ትችላላችሁ። ወደ ጉዳዩ ወስዳችኋለሁ። አብራችሁን ቆዩ። አንደኛው በቀላሉ የምትገኝ አትሁኚ። በቀላሉ የምትገኝ አትሁኚ ስንል ምን ማለት ነው? በቀላሉ አንቺን አግኝቶ በፈለገ ቀንና ሰዓት ካንቺ ጋር በቀላሉ ጊዜ ማሳለፍ የለበትም። ቀለል አድርጎ የሚያገኛት ሴት መሆን የለብሽም። ራስሽን መቆጠብ አለብሽ ማለት ነው። አንዳንዴና ከዛም በላይ ደግሞ ቀጠሮ መሰረዝ መቻል አለብሽ። የሚፈልጉሽ ወንዶች ካንቺ ጋር ለመገናኘት ቀጠሮችን ሲይዝ ወይ ደግሞ ሲያዘጋጅ በቀላሉና ቶሎ መቀበል የለብሽም። ከዚያም አልፎ ሜሴጅ ሆነ የስልክ ጥሪዎችን ቶሎ መመለስ ወይም ማንሳት የለብሽም። እነዚህ ነገሮች የወንድ ልጅ ፍላጎት ጣራ የሚያስነካ ነገሮች ናቸው ማለት ነው። ስለዚህ ወንድ ልጅ አንቺን የሚያድንበት ጨዋታው እንዲወድ ያደርገዋል ማለት ነው። ይሄንን ማድረግ አለብሽ በአንደኛው። በሁለተኛው ደረጃ የምንመለከተው ደግሞ በዙሪያሽ ያሉ ወንዶች በሙሉ እንዲመለከቱሽ፣ እንዲናፍቁሽ፣ እንዲያድኑሽ የሚያደርጋቸው ነገሮች ደግሞ ምንድናቸው? በትንሹ አድንቂው። ይህንን ስንል ወንድ ልጅ እንደሚታወቀው ደግሞ በመሞገስ መደነቅ ይፈልጋል፣ መበረታታት ይወዳል። በተለይ በሴት ልጅ መደነቅ ጀግና የመባል ፍላጎቱ እንዳለው ይታወቃል ማለት ነው። ይሄንን በትንሽ ትሪት አድርጊው። ነገር ግን ሰማይ እንዲነካ ሰማይ ድረስ እንዲሄድ አታድርጊው። እነዚህን እሱን መሞገስን ትንሽ የማድነቅ ትንንሽ ደግሞ አንቺ ጋር ሌላ ጊዜ ፕሮግራም የመያዝ እድል እንዲፈጥር ያደርጋል ማለት ነው። በሶስተኛ ደረጃ የምንመለከተው ደግሞ የራስሽ ጊዜ አሳልፊ። ሰፊ ጊዜ ለራስሽ ስጪ። ያ ማለት ራስሽን የምትፈልጊውን እያደረግሽ መዝናናት የምትፈልጊያቸው ቦታዎች ሊኖሩ ይችላሉ። የራስሽን ፍላጎት የሚያስደስትሽን ነገሮች በሙሉ እያደረግሽ ለራስሽ ጊዜ ሰፊ ስጪ። ከሱ ውጪ ማለት ነው። ለብቻሽ በቀላሉ እንዳይተውሽ እና አንቺን ለመቆጣጠር ይበልጥ አንቺን ለማወቅ ፍልሚያውን ይቀጥላል። እየወደደሽ እየናፈቀሽ ይመጣል ማለት ነው። ይሄንን ካደረግሽ ወንድ ልጅ ፍልሚያ ይወዳል። አዲስ ነገርን ማየት ይወዳል። ወንድ ልጅ በተፈጥሮ ጥሩ ነገር አዲስ ነገር በየቀኑ አዲስ ነገር ማየት ስለሚወድ አንቺን አውቆሽ ከጨረሰሽ ሌላ አዲስ ነገር ፍለጋ ይሄዳል ማለት ነው። ይሄንን አድርጊ። በአራተኛው ደግሞ በሰዎች ተከበሽ ወይም ታጅበሽ የሚያይበትን አጋጣሚ ፍጠሪ። ይሄ ማለት ብዙ ጓደኞች እንዳሉሽ፣ እሱ ብቸኛ ተስፋ እንዳልሆነ ወይ ደግሞ ብቸኛ ምርጫሽ እንዳልሆነ እንዲታወቅ ማድረግ አለብሽ። አንቺን ብዙ ሰዎች እንደሚፈልጉሽ፣ ብዙ ሰዎች አንቺ ጋር መሆን የሚፈልጉት አይነት ሴት እንድትሆኚ ማሳየት አለብሽ ማለት ነው። ይሄንን ስታደርጊ በሶሻል ሚዲያ ላይ በመልቀቅ እሱ የሚያይበትን አጋጣሚ በመፍጠር ለእርሱ ማሳየት አለብሽ ማለት ነው። በአምስተኛ ደረጃ የምንመለከተው ከሱ ጋር ሳቅ የሚፈጥርልሽን አጋጣሚዎችን ፍጠሪ። በተለይ ደግሞ በቴክስት ቢሆን መልካም ነው። ሳቅ የሚፈጥርልሽን ከሱ ጋር ፈገግ የምትይበትን ምረጪ። አጋጣሚዎችን በመምረጥ ከሱ ጋር በሳቅ ማሳለፍ አለብሽ ማለት ነው። ነገር ግን ከዚህ ስር እንደናፈቀሽ መግለጽ የለብሽም።
እንዴት እንደናፈቀሽ የሚያሳይ ሜሴጆችን መልእክቶችን መጠቀም የለብሽም ማለት ነው። ይበልጥ አንቺን የመፈለግ ፍላጎቱ እየጨመረ ይሄዳል ማለት ነው። ወንድ ልጅ እየራቅሽው ራስሽን እየቆጠብሽ ስትሄጂ ወንድ ልጅ እየፈለገሽ ይመጣል ማለት ነው። እያደነሽ በየቀኑ አዲስ ነገር አንቺ ላይ ማየት ይፈልጋል ማለት ነው። ለዛሬ ያዘጋጀሁት ይህንን ነው። እንግዲህ ለሌላ ጊዜ በሌላ ፕሮግራም እንገናኛለን። ደህና ሁኑ።